ያለዋለ አስደናቂ የመፍጠር ችሎታውን ሁሉንም እንዳመኑና እንደ በዚህ ተግባሩ ግን አቶ ሙሼ እንዲህ አሉ። የነፃነት ወርቅነህ ህልፈት ከጥቂቶች በስተቀር ወጣት አረጋዊ ሴት ወንድ ብሔር ብሔረሰብና ሃይማኖትን ሳያማክል ሁላችንንም ሀዘንና ጸጸት ውስጥ የከተተና እያስተባበረ መንፈስ ፈጥሯል። የጥላቻ የክፋት ዘርና የሃይማኖት ልዩነት የሁሉም ነገር መለኪያና ሚዛን በሆነበት በዚህ ዘመን ይህ እንዴት ሊሆን ይችላል? ሁላችንም ጥያቄ ይሆናል። ነፃነት ወርቅነህ ይሰጣል ነገር ግን ለዜጋ ለህዝብ እንደ ሀገር በህይወት ከነበረበት ዘመን በላይ በክፋት ህይወት ሊያስተባብረ የቻለ ኃይል ነበረው። ነፃነት በህይወቱም በሞቱም ትልቅ ትምህርት ሰጥቶን በክብር ያለፈው ከህፃኑ ጋር ህፃን፣ ከወጣቱ ጋር ወጣት፣ ከሴቱ ጋር ሴት፣ ከወንዱ ጋር ወንድ፣ ከብሔሩ ጋር ብሔር መሆን በመቻሉ ነበር። እኔ እስከማውቀው ድረስ ጥላቻ፣ ክፋት፣ መድሎ፣ ሁለትና ልዩነት በነፃነት ወርቅነህ ህይወት ውስጥ ቦታ ነበራቸው። ሰውን በሰውነቱ አክብሮ ወዶና ሰውን አክብሮ ስቆና ስቆ ሰላም መኖር የቻለ ምርጥ ዜጋ በመሆኑ ሀዘናችን ፈተናችን አድርገን እንዘክረው ዘንድ አስተባብሮናል እያለ የሚቀጥለው የአቶ ሙሼ ሰው ንግግር በትክክልም ነፃነት ሰውን መውደድ ሲለው የነበረው የህይወት መርሁ እንደነበር የሚመሰክር ነው። ጉልበት፣ ስልጣን፣ ዘመንና ገንዘብ እጃቸው ላይ የገባላቸው ሰዎች ሰውን በማንነቱ እየመረጡ አመለካከቱን እየለዩ ለመግደልና ለማጋደል ሲጠሩ የኪነ ጥበብ ባለሙያዎች ሁለት እድል አላቸው። አንዱ እንደ ነፃነት ሞት፣ ሁለተኛው እንደ ሚኒኮስ ናቸው። እንደ ነፃነት ወርቅነህ ማለት ዝም ማለት፣ ከሌሎች ጎራ ተሰልፎ አለመታየት፣ ኪነ ጥበብን ለጦር ሜዳ ሳይሆን ለመድረክና ለተደራሲያን ማድረስ ማለት ነው። እንደ ሚኒኮስ ናቸው መሆን ማለት ደግሞ